ከፈለግ ተዘርዝሮ ቀጥቅጠኝ ነው ቀጥቅጠኝ እፈልጋለሁ። የጎንደርን ታሪክ አብልጬ ብሞት ይለኛል። መሳይት መሆን እፈልጋለሁ። ለጎንደር መሳይት ስርዓቷ እንዳይመለጥ አደራም አለብኝ። የቃም አደራ ብሎኛል እንጂ አደራ አለብኝ። አንዳንድ ጊዜ ይሰማኛል። የጎንደር እንዴት ጎንደር እናግባን ታጣለች እንጂ እኔ አልወድም፣ ይከፋኛል። የጎንደር ስርዓት ሲለወጥ አልወድም እንጃ እንዲያ ሻይለኝም አይቀበልኝም። አደራ አለብኝ እንዳደራ አለብኝ። ሲለወጥ አልወድም። ስርዓቱ ፍቅር አልወድም። ያሳዝነኛል። ዛሬ በአደባባይ ላልቀስ ብዬ ነው እንጂ እሴን አለቅሳለሁ። ሁልጊዜ ይሰማኛል። ደግሞ ይመጡብኛል። በኔታ የተማርነው ትምህርት እንዴት ይለወጣል? በኔታ የተማርነው ስርዓት እንዴት ይለወጣል? ኧረ ተው ይችላል። እናቆያት አንለውጣት እባካችሁ፣ አትለውጥ እባካችሁ። ጎንደር እኮ ጎንደር እኮ ሚዜ ናት እኮ ጎንደር እኮ የሚቃውንት ናት እኮ ናት። ጎንደር እኮ የጎጃሙ፣ የሸዋው፣ የትግሬው የወሎ መጥቶ የሚማርባት ተርቦጦ የሚማርባት አገር ማራት ከንቱ ጎንደር ምፋት ደገጠች። ጎንደር የጎንደር አምላክ መጥ አራቱ ማዕዘን የሚመጣው ሊቃውንቶች እናንተ ተማራቸው የምንወጣቸው አይደለም እንዴ? የጎንደር ተማሪ ምፋት ይከርከኛ ዘመን በቃ ልትሆን ነው። በቃኛል ስሜት ውስጥ ገብቻለሁ። ጎንደርነቷን ማጣት ነው። ጎንደር ደቀ መዛሙርት ጎንደር ደቀ መዛሙርት እናስላል። የተመፋት የተማሪዎች ቤት ነው። እናውቃለን እኮ ቄሱ ሁሉ መጥተው እናውቃለን እኮ 2 ዓመት 3 ዓመት ደጅ ቀና እኮ በመፋቅ የቆየ አይደለም። የገብርኤል ቄስ አታውቀው? ደስጠን ያጣጣም ቄስ አታውቀው? እርቦ ከዚህ እኮ ነው ምፋቅ እኮ ነው የቆየ። አሁን ደግሞ ስታገኝ ምፋቅ ከለከል ቀረተው ጉድ ነው ግፍ ነው። እኔም መጥቼ እንደዚያ ነው ወጥተን 10 ብር ናት ቤተ ክህነት የነበረች ነፍሱ አባታችን የሚወቃል 10 ብር ናት። በቤተ ምፋቅ ነው እኔ የተማርኩኝ። ብርሃንያለም ቤተ ምፋቅ እና አባ ገብረመድኅን ምፋቁ ላይ ነው እኔ አልማርም ነበር። እሱ አባታችን አቡነ ዮሐንስ አይማሩም ነበር። 4 አይነት አይማሩም ነበር። ያስተማረችን እኮ ያችን ቤተ ምፋቅ እንዴት ትዘጋለች እኮ ነው። የእናቴ ቤት ስለተዘጋ ነው ማለት የእናት ቤት ሲዘጋ እኮ ያስለቅሳል። አያስለቅስም? የእናት ቤት ሲዘጋ አባት ቤት ሲዘጋ እኮ ያስለቅሳል። ያኮንም ያስለቅሰኝ የሚያሳዝነኝ ጎንደር እንመካከል አንፈካከል። ዝም በሚመሽ አካሄድ አይረባም። ያለያየናል እንጂ አንድ ያደርግን። እንመካከል። የነበረው ይቀጥል። ግርግር አትበሉ። ጎንደር ቃለ እግዚአብሔርና ምግብ ነው ለሊቃውንቶቿ የምታቀርብ። ቄሱ ዲያቆኑ ብር አደገለት አገኘ። ተማሪው ምን ይላል? ተማሪው መቼ ጠላ አሁን ነው የሚቀም። ተማሪ እኮ ጠላ የሚቀምስ እኮ ስንቀምስ የነበር እኮ የሚፋከሩ እንዴት ይዘጋል? የተማሪ ጉሮሮ እንዴት ይዘጋል? ገና የቄስና የዲያቆን ደሞዝ ያድጋል ተብሎ ኧረ ጎንደር ወይ ባላወኩሽ ጎንደር ባላወኩሽ አንቺ ደግ ሀገር አንቺ ቅድስት ሀገር ወይ ባላወኩሽ። አሁንማ እምቢ አለኝ። የአባቶቼ ትዝታ እምቢ አለኝ። የመምህሬ ትዝታ እምቢ አለኝ። እና ስለዚህ ምዕመናን እባካችሁ ተመካከሉ። የጎንደር ተመካከል ስራ ወረዳ ቤተ ክህነቱም እናንተም አስተባብሩ። ብፁዕ አባታችንም አሉ። ሁሉም ያልተማረ የለም። በእንተ ስማ ለማርያም ብሎ ያለመነ ጳጳስ የለም፣ ያለመነ ፓትርያርክ የለም። ሁሉም በኮፈዳ ያለፈ ነው። አሁን እየተረሳ ነው እንዴ? ኮፈዳው ተረስቶ ነው እንደ ዛሬ በተማሪ ላይ ጭካኔ የተደረገ ቤተመርማሪ ይዘጋ የተባለ የእኛን አኩፋዳ ረስተነው ነው ደግሞ ስላገኘን ነው። መሆን የለበትም። ወደ ኋላ እንመልከት፣ እናስተውል፣ አስተውለን እንሂድ። የመለስ ሁሉ ነገር ጎንደር እናምንባታለን። ጎንደር መከራ እንደሌለ እናውቃለን። በበዓል ምን ችግር እንደማይፈጠር እናውቃለን። ሰው ቢለነግጥ ጎንደር እንዲህ አይደለችም። ጎንደር እኮ ሊቃ ናት፣ ሰማያዊት እኮ ናት። እንደዚህ መሰለቻችን ውስጧን እኮ ያወቀላት የለም። የጎንደርን ብሶት እኮ ያወቀላት የለም። ጎንደር
ለያው ሊቃውንቶች አልቀውብሽ አድረጋጭ ጋለቃውን እየጠፋ ነው። አሁን የለም እኮ ጎንደር ባዶ ነች እኮ ጎንደር። እባካችሁ እንመካከል እንመካከል።